ለኢአይዲኤል ግራንት ወይም አድቫንስ 10,000 ኳሊፋይ ላደረጉት ኤስቢኤ ኢሜል መላክ ጀመረ። ጤና ይስጥልን፣ ፈይሳ ነኝ። ኤስቢኤ ከዚህ በፊት ለሁለተኛው ኢአይዲኤል 10,000 ግራንት ወይ ደግሞ ነፃ ገንዘብ ኳሊፋይ ለምታደርጉት ኢሜል ስለሚላክ ኢሜሉን እንድትጠባበቁ ብሎ ማለቱን እናስታውሳለን። በዚሁ መሰረት ፌብሩዋሪ 1 2021 ኤስቢኤ ከዚህ በፊት ለኢአይዲኤል አድቫንስ አፕላይ አድርገው ከ1,000 እስከ 9,000 ነፃ ገንዘብ ላገኙት ተበዳሪዎች ከፌብሩዋሪ 1 ጀምሮ ኳሊፋይ ላደረጉት ኢሜል መላክ ጀምሯል። ስለዚህ ይሄ ምን ማለት ነው? ከዚህ በፊት ለኢአይዲኤል ነፃ ገንዘብ አፕላይ አድርገው ከ$1,000 እስከ $9,000 ነፃ ገንዘብ ላገኙት አመልካቾች ለዚህ ለሁለተኛው ኢአይዲኤል ኳሊፋይ ካደረጉ ማለት ሶስት ዋና ዋና መስፈርቶቹን ላሟሉ፣ አንደኛ ሎው ኢንካም ኮሚኒቲ ውስጥ ላሉት፣ ሁለተኛ ከ300 ሰራተኛ በታች ላላቸው እና ሶስተኛ ገቢያቸው በ30% ከኮቪዱ በኋላ ገቢያቸው በ30% ለቀነሰባቸው የንግድ ባለቤቶች ወይ ደግሞ የግል ስራ የሚሰሩ ወይ ደግሞ ነን ፕሮፊት ለሆኑት ድርጅቶች ኤስቢኤ ለተቀረው ዲፈረንስ 1,000 ወስደው ከነበረ እና ይሄንን መስፈርት ካሟሉ 9,000 ተጨማሪ ነፃ እንዲወስዱ የሚያስፈልገውን ዶክመንት በመጠየቅ 9,000ን ለመስጠት ኢሜል መላክ ጀምሯል። ይሄ አንደኛው ነው። ሁለተኛው የወጣው መረጃ ከዲሰምበር 27 2020 በፊት ለዚሁ ለኢአይዲኤል አድቫንስ ወይ ደግሞ ግራንት አፕላይ አድርገው አፕላይስ ባደረጉበት ወቅት የነፃ ገንዘቡ የ1,000 ወይ ደግሞ የ10,000 ነፃ ገንዘቡ ስላለቀ ይሄንን ነፃ ገንዘብ ላልወሰዱት ሰዎች ደግሞ ወይ ደግሞ አፕሊካንቶች ደግሞ እነዚህ ከዚህ በፊት 1,000 ወስደው የነበሩትና ለሁለተኛው ኳሊፋይ ያደረጉት ሰዎች ኮንታክት ተደርገው ካለቁ በኋላ ወር ከጨረሰ በኋላ በሁለተኛ ዙር እነዚህ አፕላይ አድርገው ከዲሰምበር በፊት ምንም የነፃ ገንዘቡን ያላገኙትን ኮንታክት ማድረግ ይጀምራል። ስለዚህ መቼ የመጀመሪያውን ያገኙትና ለሁለተኛውም ኳሊፋይ ላደረጉት ገንዘቡን ሰጥተው ወይ ደግሞ ኢሜሉን ልከው እንደሚጨርስ በግልጽ ባያስቀምጥም ወዲያው የመጀመሪያዎቹ ኮንታክት ተደርገው ወይ ደግሞ የሚገባቸውን ነፃ ኢአይዲኤል አድቫንስ ከወሰዱ በኋላ በሁለተኛ ደረጃ አፕላይ አድርገው ከዚህ በፊት ዲሰምበር 27 በፊት አፕላይ አድርገው ምንም ነፃ ገንዘብ ያላገኙትን ሰዎች እና ሁለተኛውን ይሄን መስፈርት ሶስቱን መስፈርቶች በሎው ኢንካም ኮሚኒቲ ውስጥ የሚኖር 30% በ30% ገቢው የቢዝነስ ገቢው የቀነሰበት እና ከ300 በታች ሰራተኛ ያለው የሚለው መስፈርት ላሟሉ ከዚህ በፊት ነፃ ላልወሰዱት ሰዎች ኢሜል መላክ ይጀምራል ማለት ነው። ሶስተኛው ነገር ከዲሰምበር 27 በፊት ለኢአይዲኤል ሎን አፕላይ ላላደረጉ ግን ከዲሰምበር 27 በኋላ አፕላይ ላደረጉት አፕሊካንትስ ለሚለው ጥያቄ ለነዚህ ከዲሰምበር 27 በፊት አመልካቾች ለጊዜው ምንም የተባለ ነገር የለም። ግን ለወደፊት ገንዘቡ ከተረፈ ማለት የመጀመሪያውን ወስደው ለሁለተኛው መስፈርት አሟልተው የሚወስዱት አመልካቾች ከወሰዱና ከዲሰምበር 27 በፊት አፕላይ አድርገው ያልወሰዱት ሁለተኛውን ኳሊፋይ አድርገው የሚወስዱት አመልካቾች ከወሰዱ በኋላ የሚወሰን ነው ብለው አሳውቀዋል ማለት ነው። ሌላው እንደ ማሳሰቢያ የሚለው ነገር
እነዚህ የመጀመሪያውን ኳሊፋይ ያደረጉና ለሁለተኛው ኳሊፋይ ሊያደርጉ የሚችሉ አመልካቾች ቁጥራቸው ብዙ ከመሆኑ የተነሳ ኳሊፋይ ብታደርጉም የተወሰኑ ሳምንታትን ሊወስድ ይችላል ኮንታክት ከመደረጋችሁ በፊት። ስለዚህ ኢሜይላችሁን በየጊዜው ተከታተሉና የምትጠየቁትን ዶክመንት በጊዜ ሰብሚት ማድረግ እንዳትዘናጉላለው። ሌላው ማስተዋል የሚገባን ከኤስቢኤ የሚመጣው ኢሜይል @sba.gov ማለቱን ማረጋገጥ መቻል አለባችሁ። ከዚህ በፊት እንዳልኩት ብዙ ስካመርስ ስላሉ የሚመጣላችሁ ኢሜይል @sba.gov መጨረሻ ላይ የሚለውን መኖሩን ማረጋገጥ መቻል አለባችሁ ላለው። እንግዲህ ለዛሬ ያስኩት መረጃ ይሄ ነው። ሌላ አፕዴት ሲኖር ደግሞ እንደዚሁ አፕዴት አደርጋችኋለሁ። በሲቲ ዋን ፋይናንሻልን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ላለው። መልካም ቀን።